ወደ ሰላምታ እንደምን ሰነበታችሁ? እግዚአብሔር ይመስገን። እንደምን ዋላችሁ? እግዚአብሔር ይመስገን። አምላካችን እግዚአብሔር የኃጢአታችንን ብዛት፣ የሰውነታችንን ክፋት፣ የልቦናችንን ደንዳናነት ሳይመለከት በፍቅሩ ጠብቆ እኛ ከማናውቀው እሱ ካወቀው መከራ፣ ፈተና፣ መሰናክል ጠብቆ በዕድሜያችን ላይ ይህችን ዕለት ጨምሮ በቤቱ እንድንሰበሰብ ስሙን እንድንጠራ ቃሉን እንድንሰማ የወደደ የፈቀደ የአባቶቻችን አምላክ የእኛም አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። አሜን። እንደ እግዚአብሔር ፈቃድ ዛሬ የሚኖረን የትምህርት ርዕስ እርሱን ፍሩ የሚል ርዕስ እናነሳለን። መነሻ የሚሆነን የመጽሐፍ ቅዱስ ክፍል የሉቃስ ወንጌል ምዕራፍ 12 ከቁጥር 4 እስከ 5 ያለውን ኃይለ ቃል ነው የምንመለከተው። በዚህ ኃይለ ቃል ቅዱስ ሉቃስ ማንን መፍራት እንዳለብን በማያሻማ ቋንቋ ቁልጭ አድርጎ አስቀምጦልናል። ኃይለ ቃሉ ለእናንተ ለወዳጆቼ እላችኋለሁ ሥጋን የሚገድሉትም በኋላ አንድስ እንኳ የሚበልጥ ሊያደርጉ የማይችሉትን አትፍሩ። እኔ ግን የምትፈሩትን አሳያችኋለሁ። ከገደለ በኋላ ወደ ገሃነም ለመጣል ስልጣን ያለውን ፍሩ። አዎ እላችኋለሁ እርሱን ፍሩ። አዎ እላችኋለሁ እርሱን ፍሩ። በደጊመ ቃል ነው አጽንቶ የሚነግረን። ልንፈራው የሚገባን ማንን እንደሆነ ቁልጭ አድርጎ ነው ያሳየን። እንግዲህ ዛሬ ጠዋት አባቶቻችን በዝማሬ ዲያቆኑ በምስባክ ደሞታችን በዝማሬ እንደነገሩ ለእግዚአብሔር በፍርሃት ተገዙ ተብሎ በዘወረደ የመጀመሪያው ሰንበት ተነግሮናል። ስለዚህ ቅድም ስለ ጾም በሰማነው ትምህርት በፍርሃት ለእግዚአብሔር የምንገዛባቸው ቀናት መጥተውልናል ማለት ነው። እግዚአብሔር ሊምረው የሚወደውን እግዚአብሔር ሊያድነው የሚፈቅደውን እግዚአብሔር ከስብራቱ ሊጠግነው ከቁስሉ ሊፈውሰው ከወደቀበት ሊያነሳው ከባዘነበት ሊመልሰው የሚፈልገውን ትውልድ እንዲህ እያደረገ መልእክቱን ያስተላልፋል። ለእግዚአብሔር በፍርሃት ተገዙ። ገና የመጀመሪያዋ ቀን የመጀመሪያዋ ሰንበት ላይ ይህንን ቃል ሰምተናልና አደራችሁን ብዙ ጊዜ አንድ ሳምንት ከቆየን በኋላ ጾሙን እንለምደውና ኖርማል ወደሆነው ነገር እንገባለን። ተመልሰን አንድ ሳምንት ሞቅ አይደል፣ አንድ ሳምንት ደመቅ ይልና ከዛ በኋላ ግን ወደ ነበረው ኖርማላይዜሽን እንገባለን። ያ እንዳይሆን 55ቱን ቀናት ቢቻል ከዚያም በኋላ ቤተክርስቲያናችን ትምህርት ቅድም ወንድማችን አይደል እየነገረን ነው የመጣውና በቤተክርስቲያናችን ትምህርት ቅበላ የሌለው ፋሲካ የሌለው የጾም አይነት አለ። እነሱን የጾም አይነቶች በደንብ አድርገን እንድንጾማቸው እግዚአብሔር ይፈልጋል። የሚበላው የሚጠጣው ቢኖርም እንኳን ነገር ግን በየዕለቱ የምንጾማቸው ጾሞች እንዳሉ ቀናት የማይገድባቸው እስከ የሌለባቸው የጾም ጊዜያት አሉና እነሱን መጾም እንደሚገባን አበክሬ መናገር እፈልጋለሁ። ለዛ ነው ለእግዚአብሔር በፍርሃት ተገዙ የተባለ። እንደምታውቁት ሰው ብዙ ጊዜ ደስ የሚል ነገር መስማት ይወዳል። ስለ ፍቅሩ ስንነግራችኋል፣ እግዚአብሔር ስለ መውደዱ ስንነግራችሁ፣ ስንዘምርላችሁ፣ ሲዘመርላችሁ እግዚአብሔር አዳኝ መሆኑ፣ እግዚአብሔር አፍቃሪ መሆኑ፣ እግዚአብሔር ፍቅሩ የቃል ብቻ ሳይሆን የተግባር መሆኑን ብዙ ጊዜ ስንነግራችሁ ደስ ይላችኋል፣ ደስ ይለናል። ግን
እሱ ብቻ አይደለም ያለው፣ መገዛትም እግዚአብሔርን መፍራት እንዳለብን ደግሞ ማወቅ አለብን። ሁለቱ አብረው የሚጓዙ ናቸው። ፍቅርም እግዚአብሔርን መፍራትም እግዚአብሔርን መውደድም አብረው አጠገብ ለአጠገብ ሆነው የሚጓዙ ነገሮች ናቸው። እነዚህ መርሳት የለም። ስለ እግዚአብሔር ፍቅር ስንናገር፣ ስናስተምርና ስንዘምር አብረን እግዚአብሔርን እየፈራን ሊሆን እንደሚገባ መጽሐፍት አበክረው ነው የሚነግሩ። እንግዲህ መጽሐፍ ቅዱስ ስለ እግዚአብሔርን መፍራት ሲናገር የጥበብ መጀመሪያ እግዚአብሔር መፍራት ነው። ቀዳሚሃ ለጥበብ ፈሪሃ እግዚአብሔር ብሎ ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 110 ቁጥር 10 እንዲሁም ደግሞ ጠቢቡ ሰለሞን በመጽሐፈ ምሳሌ ምዕራፍ 9 ቁጥር 10 ጥበበኛው ሲራክ ደግሞ እንዲሁ በምዕራፍ 1 ቁጥር 26 ላይ ተስማምተው የነገሩ የጥበብ መጀመሪያ እግዚአብሔር መፍራት፣ የጥበብ መጀመሪያ ብቻ ሳይሆን የክርስትና መጀመሪያ እግዚአብሔር መፍራት። የሁላችንም መንፈሳዊ ሕይወት፣ የሁላችንም የክርስትና ሕይወት ሊመሰረት የሚገባው እግዚአብሔርን በመፍራት ላይ መሆን መቻል። እንደሱ ሲሆን ጥብቅ ይሆናል፣ አለቱ ጥብቅ ይሆናል። ጎርፍም ቢጎርፍ ነፋስም ቢነፍስ ሁሉም ነገር ቢመጣ የማይናወጥ መሰረት ስለሆነ ሊያፈርሰው አይችልም። ስለዚህ እግዚአብሔርን መውደድ፣ እግዚአብሔርን ማፍቀርና እግዚአብሔርን መፍራት አብረው አንድ ላይ የሚጓዙ እንጂ ተነጣጥለው የሚሄዱ አይደሉም። በተለያየ ጊዜ ቤተክርስቲያን ስለ ፍቅሩም ታስተምረናለች። በተለያየ ጊዜ ቤተክርስቲያን እግዚአብሔርን መፍራት እንዳለብንም ታስተምረናለች። ግብፃውያችን እሱን ማለት የሚነግረን ከመጀመሪያው ከመስከረም ጀምሮ እስከ ነሐሴ የምንመለከት መውደድ ባለብን መልኩ እንድንወደው፣ መፍራት ባለብን መልኩ ደግሞ እንድንፈራው ቤተክርስቲያን ታስተምረናለች እና ዛሬ አባቶቻችን ሲዘምሩልን ያደሩት አሁንም ስንማር ያረፈድነው እግዚአብሔርን በመፍራት ላይ የተመሰረተ የጾም ወራት እንድናሳልፍ አደራ ስለሚሉ ነው። አንደኛ ዮሐንስ ምዕራፍ 4 ቁጥር 18 ላይ የእግዚአብሔር ቃል እንዲህ ይላል፣ ፍጹም ፍቅር ፍርሃትን አውጥቶ ይጥላል። ፍጹም ፍቅር ፍርሃትን አውጥቶ ይጥላል። ይህንን ቃል ሊናገሩ የሚችሉ ይህንን ቃል ማለት የሚችሉት እነማን ናቸው የሚለውን ጥያቄ ልናነሳ ይገባናል። ልጆች ማን ነው በፍጹም ልቡ፣ በፍጹም ነፍሱ፣ በፍጹም ኃይሉ እግዚአብሔርን የሚወድ ማን ነው? ይህ ለቅዱሳን አባቶቻችን የተሰጠ በማዕረግ ያሉ በንጽሐ ሥጋ፣ በንጽሐ ነፍስ፣ በንጽሐ ልቦና የሚኖሩ አባቶቻችን የደረሱበት ማዕረግ ነው። እንደኔና እንደናንተ በሚዛን ለምንበድለው፣ በየደቂቃው ለምንስተው፣ በየደቂቃው ክፉ ለምናየው፣ ክፉ ለምናወራው፣ ክፉ ለምንሰማ ሰዎች እንዲህ አይነት ደረጃ ላይ ለመድረስ ገና ፍጹም ፍቅሬ ፍርሃትን አውጥቶ ይጥላል የሚል ደረጃ ላይ ገና አልደረስንም። ስለዚህ እግዚአብሔርን እየፈራን ነገር ግን ደግሞ እየቀረብን እየተመላለስን እንኖራለን። መራቅ አግባብ አይደለም። እየፈራን እንድንቀር እንጂ እየፈራን እንድንርቅ አልታዘዝም። ስለዚህ እዚህ ደረጃ ላይ እስክንደርስ ድረስ ፍጹም ፍቅራችን ፍርሃትን አውጥቶ እስኪጥልልን ድረስ እግዚአብሔርን እየፈራን እንድንመላለስ አደራ እንላለን። በተነበበው የያዕቆብ መልእክት እግዚአብሔርን እሺ በሉት ዲያብሎስን ግን ተቃወሙት የሚል ቃል በያዕቆብ መልእክት በምዕራፍ 4 ቁጥር 6 ላይ ታነባላችሁ። ጠዋት ሁለተኛው ዲያቆን ያነበበው ክፍል ይሄንን ነው የሚናገረው። እግዚአብሔርን እሺ በሉት፣ ኦሆ በልዎ ለእግዚአብሔር፣ እግዚአብሔርን እሺ በሉት ዲያብሎስን ግን የሚበሉት ተቃወሙት ነው የሚለው። እግዚአብሔርን እሺ ማለት እንዴት ነው ወገኖቼ?
እግዚአብሔርን እሺ ማለት እንዴት ነው? ዲያብሎስንስ መቃወም እንዴት ነው የሚለው ነገር ማየት ያስፈልጋል። በቃል የምንቃወምበት ዘመን አይደለም ዛሬ። ከቃል ይልቅ ተግባር የሚገልጠው መቃወም ያስፈልጋል። ለዚህ ነው መጻሕፍት ደጋግመው ከሚነግሩ ነገሮች መካከል አንደኛው በስራና በእውነት እንጂ በቃልና በአንደበት አንዋደድ የሚል የእግዚአብሔር ቃል ታነባላችሁ። አንደኛ ዮሐንስ ምዕራፍ 3 ቁጥር 18 ላይ በቃል እና በስራና በተግባር እንጂ በቃልና በአንደበት አንዋደድ የሚል የእግዚአብሔር ቃል እናነባለን። ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም አይኖርም ብሎ እንደነገረን መልእክተኛው ቅዱስ ዮሐንስ ወንጌላዊ አንዱን ይወዳል አንዱን ይጠላል የሚለውን ነገር ማየት ይኖርብናል። አንዱን ወዶ አንዱን ለመጥላት ደረጃ ላይ ደርሰናል ወይ? ሁላችንም ራሳችን የት ላይ እንዳለን ማየት እንችላለን። ስለዚህ እግዚአብሔርን መፍራት ወደ ፍቅር የሚያደርሰን መንገድ መሆኑ ሁላችንም እርግጠኞች መሆናለን። ስንፈራው፣ ስናከብረው፣ ስንታዘዝለት እግዚአብሔርን ወደ ማፍቀር፣ በፍቅሩ ወደ መሸነፍ፣ በፍቅሩ ወደ መገዛት እንደርሳለን። በፍርሃት ሆናችሁ ለእግዚአብሔር ተገዙ የተባልነው ከእሱ የተነሳ ነው። ቅድም ሲዘመርልን ስለ ፍቅሩ ስለ ፍርሃቱ ይነገረን የነበረው ሰዎች የሚታዘዙት በፍቅር እንደሆነ መጻሕፍት ደጋግመው ይነግሩናል። የእግዚአብሔር ቃል ማን ነው የሚወደኝ ብሎ ይጠይቅና የሚወደኝ እንዲህ አይነት ሰው ነው ብሎ ራሱ አምላካችን ኢየሱስ ክርስቶስ ያስቀምጣል። እግዚአብሔርን የሚወደው ምን አይነት ሰው ነው? እግዚአብሔርን የሚያፈቅረው ማን ነው ተብሎ ሲጠይቅ የእግዚአብሔር ቃል ምንድን ነው የሚለው? እዚህ ዮሐንስ ወንጌል ምዕራፍ 14 ቁጥር 21 ላይ ስናነብ ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም እርሱ ነው የሚወደኝ ብሎ ያስቀምጣል። አንደኛ ትእዛዜ በእርሱ ዘንድ ያለችው፣ ሁለተኛው ደግሞ የሚጠብቃት ትእዛዙ ያለ እንደገና ትእዛዙ የሚጠብቅ የሚወደኝ እርሱ ነው። ከትእዛዛቱ መካከል የመጀመሪያ ተብሎ የተቀመጠው ደግሞ እግዚአብሔር መፍራት እንድንፈራው ነው የሚያስፈልገው። እንፈራዋለን ወይ ነው ትልቁ ጥያቄ። በቃል ብጠይቃችሁ አዎ እግዚአብሔርን ነው የምንፈራው ትሉኛላችሁ። ተግባራችን ይፈራዋል ወይ? ድርጊታችን ይፈራዋል ወይ? ንግግራችን ይፈራዋል ወይ? የምንሰማው ነገር እግዚአብሔርን መፍራትን የሚያሳይ ነው ወይ? የምውልበት ስፍራ እጄ፣ የሚሄድበት ስፍራ እግሬ እግዚአብሔርን መፍራት የሚያሳይ ነው ወይ? ይሄንን ወደ ልባችን ተመልሰን ልንፈትሸው የሚገባ የእግዚአብሔር ቃል እንጂ ፍቅር ልጆቻችን ተራ ስሜት አይደለም። በዚህ በናምሩ የምንሰማው በዓለሙ የምንሰማው አይነት ነገር አድርጋችሁ አትቁጠሩት። ቃሉ ፊደሉ 3 ፊደል ይሁን እንጂ ትርጉሙ፣ ነገሩ፣ ህይወቱ፣ ተግባራዊ ነገሩ ከዛ የበለጠ ነው ልጆቻችን። ስለዚህ ፍጹም ፍቅር ፍርሃትን አውጥቶ ይጥላል ብሎ የተናገረው ሐዋርያ ቅድም እንዳልኩት ደግሞ ልጆቼ ሆይ በስራና በእውነት እንጂ በቃልና በአንደበት አንዋደድ ብሎ መልሶ ደግሞ ነግሯል። ስለዚህ ተግባራዊ ክርስትና፣ ተግባራዊ መንፈሳዊነት የሚያስፈልግበት ጊዜ ነው። 14 ዓመት በፈቃደ እግዚአብሔር በምክረ ካህን ኖሮ መምጣት ቀላል። እዚህ ደረጃ ለመድረስ የታለፉ ብዙ ውጣ ውረዶች እንዳሉ አስባለሁ፣ እገምታለሁ። ካሳለፍነው አገልግሎት ህይወት ብዙ ነገሮችን መረዳት ይችላል። ግን በዚህ ደረጃ ተግባራዊ ክርስትናን፣ ተግባራዊ መንፈሳዊነትን ገንዘብ አድርገን ነው ወይ የምንጓዘው የሚለው ነገር ግን
በየቀኑ የምናነሳው ጥያቄ ነው። ከ14 ዓመት በኋላ 50 ዓመት ቢሞላን 80 ዓመት ቢሞላን የምናነሳው ጥያቄ ነው። ምክንያቱም እስከ ሞት ድረስ በመታመን መጓዝ ስላለበት። ስለዚህ መንፈሳዊነት ከእግዚአብሔር ጋር ህብረት፣ ከእግዚአብሔር ጋር አንድነት ያለው ሰው ማለታችን። መንፈሳዊ ነው ከኔ ሲባል እግዚአብሔርን ይፈራል፣ እግዚአብሔርን ይወዳል ብለን ስንል አንድ ሰው ስሜቱን፣ እውቀቱን ለእግዚአብሔር መንፈስ ያስገዛል እያለ ነው። አንድ ሰው ለእግዚአብሔር በፍርሃት ይገዛል ብለን ስንናገር በየትኛው ጉዞ ውስጥ ህይወቱን በተግባራዊ ክርስትና ውጣ ውረድ መሆኑን ተረድቶ ስጋውን ለነፍሱ ቅድም እንደሰማን ነፍስና ስጋውን ለፈጣሪ የሚያስገዛ ነው። ለእግዚአብሔር በፍጹም ፍቅር በፍጹም ፍርሃት የተገዛ ሰው የክርስትና ህይወቱን የኑሮ ሁኔታ አይወስነው፣ ቦታ፣ ጊዜ፣ እድሜ፣ ሰዓትም አይወስነው። ይሄ በእኔና በእናንተ ህይወት ውስጥ አለ ወይ? ይሄ በእኔና በእናንተ ህይወት ውስጥ ይታያል ወይ? እግዚአብሔርን የእውነት እንፈራለን ወይ የሚል ጥያቄ ሁሌም አለኝ። ቅዱስ የእግዚአብሔር ቃል በተለይ ስለ ፈሪሃ እግዚአብሔርን ስለመውደድ በተደጋጋሚ የጻፈልን ወንጌላዊው ቅዱስ ዮሐንስ ነው። በተለይ ደግሞ ወንጌሉንና መልእክቱን ራእዩንም ስታነቡ መልእክቶቹ ሁለቱንም አንድ ላይ ታገኛላችሁ። የሆነ ቦታ ላይ ፍቅር እግዚአብሔር ነው ሲል ታነባላችሁ። የሆነ ቦታ ላይ ደግሞ የፍርዱ ሰዓት ደርሷልና እግዚአብሔርን ፍሩት ክብርንም ስጡት ብሎ ደግሞ ይናገራል። ራዕየ ዮሐንስ ምዕራፍ 14 ቁጥር 7 ላይ የፍርዱ ሰዓት ደርሷል፣ እግዚአብሔርን ፍሩት ክብርንም ስጡት ይላል። አንደኛ ዮሐንስ ምዕራፍ 4 ላይ ደግሞ ሄዳችሁ ከቁጥር 8 ጀምራችሁ እስከ 16 ታነቡ ደግሞ እንዴት ያለው የእግዚአብሔር ፍቅር ከጨለማ ወደ ብርሃን እንዳወጣን፣ ከሞት ወደ ሕይወት እንዳሸጋገረን፣ ከእርግማን ወደ በረከት እንደመለሰን፣ ከኃጢአት ወደ ጽድቅ እንዳወጣን፣ በአስተማማኝ የሕይወት ወደብ ላይ ፍቅር እንዴት እንዳኖረን፣ የብዙዎቻችን ፍቅር እንዴት በኃጢአት የብዙዎቻችን ኃጢአት እንዴት በፍቅር እንደተሸፈነ ያቆመን የእግዚአብሔር ፍቅር እንደሆነ፣ የጠበቀን የእግዚአብሔር ቸርነት እንደሆነ፣ ከጨለማ ወደ ብርሃን ያደረሰን ዓመታትን አሳልፎ በበረከት ጎብኝቶ እዚህ ያደረሰን የእግዚአብሔር ፍቅር እንደሆነ ታያላችሁ፣ ትመለከታላችሁ። ያ ማለት ግን ያለ ፍርሃት ተመላለሱ ማለት አይደለም። ስለዚህ አንደኛ ዮሐንስ ምዕራፍ 5 ቁጥር 3 ላይ ትእዛዛቱን ልንጠብቅ ግድ ይለናል ይልና የእግዚአብሔር ፍቅር ይህ ነው ብሎ ነው የሚያስቀምጠው። ትእዛዛቱ ከትእዛዛቱ በዋነኛነት የተቀመጡት ደግሞ እግዚአብሔርን አምልክ ነው፣ እግዚአብሔርን ፍራ ነው፣ ለእርሱ ብቻ ተገዛ። የክርስቲያኖች አደራችሁን ኦርቶዶክሳውያን በእኛ ምክንያት ሰዎች ሊዋደዱ፣ በተለይ ደግሞ በእንዲህ ያለው እንዲህ ያለው ወቅትም ባይሆን በእኛ ምክንያት ሰዎች ሊፋቀሩ፣ ሊዋደዱ፣ ሊቀራረቡ፣ ሊጠያየቁ ይገባል እንጂ በእኔና በእናንተ ምክንያት ትዳር መፍረስ የለበትም። በእኔና በእናንተ ምክንያት ጓደኝነት፣ እጮኝነት መፍረስ የለብንም። ዓለሙን የሚነግረን ነገር ትዳር ሲፈርስ፣ እጮኝነት ሲፈርስ፣ ቤተሰብ ሲበተን የምናየው አንዱ ነገር በሰዎች ምክንያት ነው። በሶስተኛ ወገን ምክንያት የወደድናቸው እየመሰላቸው እየገቡ በህይወታችን ውስጥ ያልሆነ ዋጋ እንድንከፍል የሚያደርጉ ብዙ ሰዎች አሉ። እኛ ለዚህ አይነት ነገር ምክንያት እንዳልሆን እንድንጠነቀቅ መናገር እፈልጋለሁ። ቤተክርስቲያን ታላቁ የዜማ ሊቅ ቅዱስ ያሬድ ይሄንን ይዞ ነው ዓይን ይዞም፣ እጅ ይዞም፣ እግር ይዞም፣ ልሳን ይዞም ያለን ይሄ ነው። ስለዚህ ዓይን፣ እጅ፣ እግር፣ ልሳን መጾም አለበት። በነገራችን ላይ ቀሲስ መላካሚን በደንብ ሊነግሯችሁ ይችላል። ከንስሐ በፊት
ለምሳሌ አንድ ሰው ንስሐ ከመግባቱ በፊት ራሱን የሚመረምርበት ጥራዝ አለ። ፕራየር ቱ ኮንፌሽን ወይም ደግሞ ንስሐ ከመግባታችን በፊት ሰው ራሱን ይፈትሻል። ምን ብሎ ነው የሚፈትሸው? ከ10ቱ ትእዛዛት አንጻር፣ ከ6ቱ ቃላት ወንጌል አንጻር ራሱን ይመረምራል። ቅድም ወንድማችን መምህራችን ሲነግረን እንደሰማነው የንስሐ ሕይወት ነግሮናል። እሱ ብቻም አይደለም፣ ከእይታ አንጻር፣ ከስራ አንጻር፣ ከንግግር አንጻር፣ ከእነዚህ ነገሮች አንጻር ራሱን ይፈትሻል። ምን ሰርቻለሁ? ምን አድርጌያለሁ? በዚህ መልኩ በድያለሁ ወይ? ይሄ በጣም ጥሩ የሆነ የንስሐ አካሄድ ነውና ልንጠቀምበት የሚገባ መንገድ ነው። መምህሮቻችን አባቶቻችን የሚነግሩን ለዚህ ነው። ጊዜ ውሰድ፣ አስብ፣ ከዛ በኋላ ተዘጋጅ፣ ከዛ በኋላ ለኑዛዜና ብለው የሚነግሩን ከዛ ተነስተው። ስለዚህ እነዚህ ነገሮች መጥላት ነው ጾም ማለት። እነዚህ ነገሮች ለመጥላት የግድ አብይ ጾም መምጣት የለበትም። እነዚህ ነገሮች ለመጥላት የግድ ፍልሰታ መምጣት የለበትም። እነዚህ የህይወት የላይፍ ታይም ጾማችን ናቸው። ሁልጊዜ ቢሆን የምንጾማቸው በየቀኑ ቅበላ የሌላቸው ፋሲካ የሌላቸው። ዛሬ ማታ ብዙ ግርግሮች አሉ። የቅበላ ጊዜ ነው ብዙ ኃጢአት የሚሰራው ታውቃላችሁ። የፍቺ ጊዜ ነው ብዙ ኃጢአት የሚሰራው ታውቃላችሁ። ማን ነው ያስተማረን እንደዚህ? ማን ነው የነገረን እንደዚህ? ሰው ከቤተክርስቲያን አይመጣም። የቅበላ አሁን እቺ 55 ቀን አልፋ በዓለ ሃምሳ ይመጣል። በዓለ ሃምሳ ሲመጣ ቤተክርስቲያን የሚመጡ ሰዎች በሁሉ ጠንካሮች በቃ ምንድነው ሰውየው ተጠየቀ ይባላል። ከጾሞች ሁሉ ጾም የቱን ትወዳለህ ተብሎ ሲጠየቅ 50 ብላ 50 ጾም የሚለው ነው ብሏል። የመሰለው 55 ቀን ስለጾመ 50 ቀን ደግሞ ማካካሻ። ስለዚህ አርፈህ ቁጭ ብለህ ብላ ጠጣ እንደፈለግኩን ተብሎ የተሰጠው ነው ይመስላል አይደለም። እኛ ጾመን እኛ ሰግደን ከምናመጣው ይልቅ ከትንሣኤው የምናገኘው በረከት ስለሚበልጥ ነው አትጾሙ የተባለው በዚህ 50 ቀን። መምህሩ እንዳለው ጾም፣ ጸሎቱ፣ ስግደቱ ተረሳ እኛ መሞት ጀመር እናንተ ስትነሳ የሚል ሁለት ቃል ግን በጣም ገላጭ የሆነች ዲያቆን ሄኖክ ኃይሌ አንድ የገጠማት ግጥማለች ነው ሁሌም ታስታውሰናለች። ስለዚህ ለእግዚአብሔር ለመገዛት በፍርሃት ለመኖር የግድ የጾም ጊዜ መምጣት የለበትም። ግን ይሁን እንዲህ አይነት ጊዜያቶች ሰዎች ከስብራታቸው እንዲጠገሙ እድል ይሰጣል። ሰዎች ቁስላቸውን በኃጢአት ምክንያት የመጣውን ቁስለት በንስሐ አማካኝነት፣ በጾም አማካኝነት፣ በጸሎት አማካኝነት እንዲፈውሱት እድል ይሰጣል። ስለዚህ ይህንን ወቅት ቅድም እንደተባለው እንደተነገረው ከጾም ጋራ የቅድም የተዘረዘሩት ነገሮች አንድ ላይ አስተባብሮ መጾም ያስፈልጋል። መጽሐፍ ቅዱስን ወይም ደግሞ ቅዱስ መጽሐፍን ከምንመረምርባቸው ነገሮች መካከል አንደኛው የጾም ወቅት ነው። አሁን በየቀኑ መጽሐፍ ቅዱስ የምታነቡ ሰዎች አሉ። እጁን ያውጣ። በየቀኑ አንድ ምዕራፍ ከእግዚአብሔር ጋር እውላለሁ የሚል ሰው እጁን ያውጣ። በየቀኑ አንድ ምዕራፍ፣ በየቀኑ አንድ፣ በቀን አንድ። እግዚአብሔር ይስጥልኝ አባታችን። ይሄ ያስተዛዝባል ልጆች። እኔ እንግዲህ አባታችሁ ባልሆን ካህን ስለሆንኩኝ ትእዛዛት እሄዳለሁ። መላካ በየቀኑ አንዳንድ ኪና አዝዣለሁ። ስለዚህ 55 ቀናት በቀን አንድ መጽሐፍ ቅዱስ ማንበብ፣ ያልገባችሁ ደግሞ አባታችሁን የመጠየቅ ነገር ያስፈልጋችኋል። እኛ ኢትዮጵያውያን የንግግር ባህል አለን እንጂ የንባብ ባህል የለም። ይህ መጽሐፍ አንብበው ብሎ አንድ ወንድም ሲሰጠኝ እቀበለውና እስቲ አጠር አድርገህ ንገረኝ ነው ብዬ የምለው። ለምንድነው በኋላ እኮ አላነበውም። በቃ ነገረኝ አይደል? እሱ የነገረኝ ነገር እንጂ
አላነበውም። እዚህ ይመስለኛል ብዙ ጊዜ ሲተርት ብርህን መደበቅ ስትፈልግ መጽሐፍ ውስጥ ደብቀው ይባላል። ለምን? ስለማናነብ ማንበብ ይኖርብናል። በጣም አስፈላጊ ወቅት ስለሆነ አሁን ቢያንስ አንድ ከተቻለ ደግሞ ሁለት እንደዚህ ያሉ መንፈሳዊ መጽሐፍቶች አሉን አይደል? በዚህ መሰረት ውጤቱ እንደሚሸጡ ተስፋ አደርጋለሁ። ገዝታችሁ አንብቡ። 21 ቀን 15 ደቂቃ ማንበብ ብትጀምሩ ንባብ ባህላችሁ ያልነበርንበትን ትናንት ያለንበትን ዛሬ የሚመጣውን ነገር ማየት የሚፈልግ ሰው ማወቅ የሚፈልግ ሰው ካለ ንባብ ነው ማንበብ ያለበት። በሐዋርያት ዘመን አልነበርም ማለት በነቢያቱ ዘመን አልነበርም፣ በጌታችን ዘመን አልነበርም። ከነሱ ቁጭ ብለን ከነሱ እግር ስር ለመማር ማንበብ ነው ያለብን። ማንበብ ነው ነገ ደግሞ የሚመጣውን ነገር ሊያሳየን የሚችለው ሊጠብቀን የሚገባውን ነገር በማንበብ ነው የምናገኘውና እባካችሁ እንደው ከምንበላው ስናክ ከምንበላት ራት ከምንበላው ቁርስ ጋር ምናምን ከፍለን 15 ደቂቃ የማንበብ ልምድ እናዳብር። ኦርቶዶክሳውያን በዚህ ምን ሰንፈው ነገር ስላለ ይሄ ጾም ለእግዚአብሔር በፍርሃት ተገዙ ስለሚለን በፍርሃት ለምንገዛባቸው ነገሮች ጊዜያችን ነው። ስለዚህ ቅዱስ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 17 ላይ በእንግድነታችሁ ዘመን በፍርሃት ኑሩ ይላል እግዚአብሔር። በቅዱስ ጴጥሮስ አድሮ በእንግድነታችሁ ዘመን የመጣ ነው። እዚህ ለመቅረት አለ እንግዶች ናል። እንግዳ ደግሞ ሲያበቃ ይሄንን ዓለም ጥሎ ይሄዳል። ሁሌም እናገራለሁ፣ አሁን ዛሬ እናገራለሁ። ሰው እዚች ምድር ላይ ይዘገይ ይሆናል እንጂ አይቀርም። እንዘገይ ይሆናል እንደ ሰልፋችን እንደ ጥሪያችን እንዘገይ ይሆናል። ግን መቼ ይሁን የምንጠራው አይታወቅም። ለዚህ ነው አባቶች ሲጸልዩ ሳያጠራ እንዳይጠራን ፈቃዱ ይሁን ብሎ ያስቀምጣል። ለሁላችን እግዚአብሔር ሳያጠራ እንዳይጠራን ፈቃዱ ይሁን። ስለዚህ በእንግድነታችን ዘመን በፍርሃት ነው ተብሎ እግዚአብሔርን ፈርተን መኖር አለብን ወገኖቼ። እና ይህን መልእክታችን ነው ለአይሁድ ከአሕዛብ ጋር እያነጻጸረ ሲነግራቸው እንዲህ ብሏቸዋል። ሮሜ ምዕራፍ 11 ቁጥር 20 ላይ ፍራ እንጂ የትዕቢትን ነገር አታስብ። ፍራ እንጂ የትዕቢትን ነገር አታስብ። ከአሕዛብ የመጡትን ሳይሆን ከአይሁድ ወደ ክርስትና የመጡት አይሁድ በመሆናቸው ከአሕዛብ ጋር ብዙ ግጭት ነበራቸውና ፍራ እንጂ የትዕቢትን ነገር አታስብ። ይሄ የሚቀጥሉት የጾም ጊዜያት የድል ጾም ተብሎ ይጠራል። ታውቃላችሁ አይደል? 3 አርእስተ ኃጣውእ ብለን የምንጠራቸው ወይም የኃጢአት ራሶች ተብሎ የሚጠሩት ስስት፣ ትዕቢትና ፍቅረ ነዋይ ድል የተነሱበት ነው። ስስት በትዕግስት፣ ትዕቢት በትህትና፣ ፍቅረ ነዋይ በጸሊአ ነዋይ ገንዘብን በመጥላት ለሶስቱም የተነገረው መጽሐፍ ቅዱስን ስታነቡ የማቴዎስ ወንጌል ምዕራፍ 4 ላይ ተጽፏል የሚል ቃል አይደል? ተጽፏል። ምን ተብሎ ተጽፏል? የሰው ልጅ በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል ጭምር እንጂ ተብሎ ተጽፏል። ሂድ አንተ ሰይጣን ለአምላኬ ለእግዚአብሔር ብቻ ስገድ ተብሎ ተጽፏል። እዛ ሶስተኛው ደግሞ ሂድ እግዚአብሔር አምላክን አትፈታተኑ ተብሎ ተጽፏል። ያልተጻፈ ነገር ምንድን ነው? እግዚአብሔር ያልነገረን ነገር ምንድን ነው? ያልነገረን ያልጻፈልን ያላጻፈልን ምንም ነገር የለም። ልጆቻችን ከኛ የሚጠበቀው በሰማነው ጤናማ ቃል መኖር ነው። የእግዚአብሔር ቃል የብረት ቆሎ እንዳይሆንብን እግዚአብሔርን ልንፈራው ይገባል። በቃሉ ልንመላለስ ይገባል። የትም ብንሄድ ወጥ የሆነ ማንነት
ቢኖረን ጥሩ ነገር ነው። ያዕቆብ ዘስሩግ የተባለ አባት በሕይወቴ 3 ነገሮች ያስፈሩኛል። በሕይወቴ 3 ነገሮች ያስፈሩኛል። ምንድን ናቸው ተብሎ ሲጠየቅ የመጀመሪያው እግዚአብሔር ፊት ስጋዬ ነፍሴ ስትለይ፣ ስጋዬ ከነፍሴ ስትለይ። ሁለተኛው ሲባል እግዚአብሔር ፊት ለፍርድ ስቆም። ሶስተኛው ሲባል የፍርዱን ውጤት ስሰማ ስሜ ከሕይወት መጽሐፍ ላይ ይኖር ይሆን ወይስ አይኖር ይሆን? ስለዚህ እነዚህ ነገሮች ያስፈሩኛል። እውነት ነው፣ ያስፈራል። ግን ፈርተን ልንሰራው የሚገባን የቤት ስራ ግን ዛሬ እግዚአብሔር የሰጠን ዘመን የምንሰራው ነው። እንደ ረቦቱ ለሰብ አልቦቱ ንስሐ ሌላው የቤተክርስቲያን መጽሐፋችን የሚናገረው ቃል አትርሱ። ሰው ከሞተ በኋላ ምን የለው? ንስሐ የለው። ልጹም፣ ልጸልይ፣ ልስገድ ብለን አንችል። መጨረሻው ዘመን ደግሞ እንደምታውቁት ፍርድ ብቻ ነው የሚሰጠው። ዘይት የሚገዛበት ሰዓት አይደለም። ሱቆች ክፍት አይደለም። ማሰሮም ዘይትም የሚገዛበት ማሰሮም ዘይቱም የሚገዛው ዛሬ። ሃይማኖቱን ምግባሩን ገንዘብ የምናደርገው ዛሬ ነው። በእግዚአብሔር ቃል በፍርሃት መመላለስ የሚገባን ዛሬ ነው። ስርዓቱን ጠብቀን መጓዝ ያለብን በዚህ ሰዓት ነው። በንስሐ በቅዱስ ቁርባን በቃለ እግዚአብሔር የታሸ የከበረ የተጠበቀ ሕይወት እንዲኖረን እድሜውን የሰጠን ዛሬ ነው ወገኖቻችን። ስለዚህ ሰው በፍርድ ወንበር ሲቆም ከሚፈራ ይልቅ ዛሬ ቢፈራ ይቀርባል። የተሻለው ዛሬ ለዚህ አይመስላችሁ? ነገ ያለ ፈቃዳችን ከምናለቅስ ዛሬ በፈቃዳችን እናልቅስ ይላሉ አባቶቻችን። ፈቃዳችሁ ታለቅሳላችሁ። ዛሬ በፈቃዳችን ካላለቀስን ያለ ፈቃዳችን የምናለቅስበት ጊዜ ይመጣል። ይሄን የምንነግራችሁ እናስፈራራችሁና ማንንም አያስፈራራ። ሁላችንም እግዚአብሔር ዙፋን ፊት እንቀርባለን። ግን ሊሆን የሚገባው ነገር ስለሆነ አየነው ክበን ተካክበን ብዙ ነገር ተሸፋፍነን አለፍን። ግን አልጠቀምም። አሁን የሚጠቅመን ወዳጅ የሚሆነን ጉድለታችንን የሚነግረን ሰው ነው እንጂ በባዶ የሚያመሰግንን ሰው ወዳጃችን አይደለም። አመስጋኝ አማሳኝ የሚባል ብሂል እንዳለ ታውቃላችሁ? አመስጋኝ አማሳኝ ማለት አጥፊ ማለት፣ የሚያመሰግን አጥፊ ነው ይላሉ አባቶች። ጉድለት የሚናገር ነው ወዳጅ። ያ ደግሞ ጥሎብን ጉድለት የሚናገር ሰው አልወድም። ጠላታችን በመቃብራችን ላይ እንዲቆም አንፈልግም። ጎረቤታችን እንዲሆን አንፈልግም። ከእሱ ጋር ሻይ መጠጣት መብላት አንፈልግም። ግን ትልቁ ወዳጅ ጉድለትን የሚነግረኝ ሰው፣ ጥፋቴን የሚነግረኝ ሰው፣ እንዲህ መመላለስ ያስፈልጋል። ስለዚህ ይህንን እንድታስቡበት እፈልጋለሁ። አንዳንድ ሰዎች እግዚአብሔርን ሳይፈሩ ሰዎችን መፍራታቸው የሚያስደንቅ ነገር ነው። ሁላችንም የምናደርገው እንደዛ። ተመልከቱ፣ የሆነ ጥፋት ስንፈልግ እንገላበጣለን። ወዴት ነው የሚገላበጠው? ወደ ግራ አይደል? ከዛ ወደ ቀኝ። የሚያቀኝ ሰው አለ፣ የሚያይን ሰው አለ ብለን እንዞራለን። ከሌለ በቃ እንቀጥላለን ማለት ነው። ግን ቀና ብለን ብለን የሚያይ ማናት? እግዚአብሔር አለ። እኔ ለእኛ ትውልድ፣ ለእኛ ለእናንተ ትውልድ የሚያስፈልገን የዮሴፍ አይነት ነው። የዮሴፍ አይነት ዮሴፍ በተዘጋ በባዶ ቤት የኃጢአት ግብዣ ሲቀርብለት በእግዚአብሔር ፊት ኃጢአት አልሰራም አለ። ማንም የለም እኮ የጲጥፋራ የለም፣ አገልጋዮቹ የሉም። እሱና የጲጥፋራ ሚስት ብቻ ነበሩ የነበሩት። ግብዣ ቀርቦለት ነው ቢሰራው እንኳን እንደው እንላለን። ግን ይሄ ሁሉ ነገር ሆኖ ባልሽ በሁሉ ላይ ሲያሰለጥነኝ በአንቺ ላይ አላሰለጠነኝም፣
ይልቁንም በእግዚአብሔር ፊት ኃጢአት አልሰራም ነው። ይሄን ያለው መቼ መሰላችሁ? በሕገ ወንጌል አይደለም፣ በሕገ ኦሪት አይደለም፣ በሕገ ልቦና የተጻፈ ሕግ የለም፣ የተጻፈ ነገር የለም። ነገር ግን እግዚአብሔር በልቦና ካስተማረው ሕግ ከአባቶቹ በሰማው በእግዚአብሔር ፊት ኃጢአት አልሰራም። አያችሁ፣ ኃጢአት መስራት ጲጢፋራን መቃወም ሳይሆን እግዚአብሔርን መቃወም ነው። ኃጢአት የሚለው ቃል ማጣትን የሚመለከት ነው። ስለዚህ እግዚአብሔርን ከሚያጣ ይቀርበት እንደሚሻል ይገባው። እንዲህ ይገባናል ወይ? እናቴ ባትኖር፣ አባቴ ባይኖር፣ ጓደኞቼ ባይኖሩ፣ የሚያየኝ ሰው የሚያቀኝ ሰው ባይኖር የሚያውቀኝ እግዚአብሔር አለ ብሎ እንችላለን ይበልጥናል። ቤተክርስቲያን እንዲህ አይነት ልጆች ትፈልጋለች። እንዲህ አይነት ምዕመናን እንዲኖሯት ትፈልጋለች ቤተክርስቲያን። ግማሽ ታቦት ግማሽ ጣዖት የሚሆን ሰው አይደለም ትፈልገች። እዚህ ሲመጣ የሚዘምረውን ሲወጣ ደግሞ የሚዘፍነውን አይደለም ቤተክርስቲያን የምትፈልገው። እዚህ ሲመጣ የእግዚአብሔር ልጅ የሚሆነውን እዛ ሲሄድ ደግሞ የዓለም ወዳጅ የሚሆነውን አይደለም ቤተክርስቲያን የምትፈልገው። እንደዚህ አይነት ነገሮች አካሄዶቻችን ሁሉ ዋጋ አልባ የሚያደርጉት ነገሮች ናቸው። ስለዚህ ወገኖች ቢያንስ የሰው ያህል እንኳን እግዚአብሔርን እንፍራው። ቢቻል ለአምላክነቱ፣ ቢቻል ለፈጣሪነቱ። ግን እንደዛ እንኳን ባንችል ልክ ሰውን ስናይ እንደምንሸማቀቀው እንደምንደነግጠው እግዚአብሔር ያየኛል ብለን የሰው ያህል እንኳን ልንፈራው ይገባል። በቤተ መቅደሱ ስንመጣ፣ ለቅዳሴው ስንመጣ በፍርሃት በመንቀጥቀጥ ቆሙ የሚለውን ቃል ሁሌ ማስታወሱ። ወንጌል ሲነበብ ምንድን ነው የሚለው ዲያቆኑ? ሃሌሉያ! ቅድመ ዓለም የነበረው ዓለምን አሳልፎ ነው የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ወንጌል ቁማችሁ አድምጡ። ስለዚህ በፍርሃት ሆነ እንድንሰማው እንድናደምጠው ነግረውናል። ቤተክርስቲያን እኮ በየቀኑ ታውጃለች ልጆቻችን። ስለዚህ ፍጹም ፍቅር ፍርሃትን አውጥቶ እንዲጥል መጀመሪያ እግዚአብሔርን በመፍራት ትእዛዙን በመጠበቅ ልንመላለስ ይገባል። ቅድም ያልኩትን ቃል በልቡናችሁ ጽላት ላይ እንጽፉልኝ እፈልጋለሁ። ዮሐንስ ወንጌል ምዕራፍ 14 ቁጥር 21 ያ ቃል ምንድነው የሚለው? ትእዛዜ በእርሱ ዘንድ ያለችው የሚጠብቃት የሚወደኝ እርሱ ነው። ስለዚህ ትእዛዙን ስንጠብቅ የምንወደው እርሱን መሆኑን ማረጋገጥ እንችላለን። ቅዱስ መጽሐፍን ስናነብ በክብር እናንበው። በመላእክቱ ፊት ስንቆም በክብር እንቆም። እንግዲህ በአጠቃላይ እግዚአብሔርን መፍራት፣ እግዚአብሔር በፍርሃት መገዛት ያለብን ዘመን ነው። ሰዎች ምንም ሊያደርጉን አይችሉም። ነገር ግን ስጋንም ነፍስንም ከገደለ በኋላ በገሃነም ለመጣል ስልጣን ያለው እርሱ አምላካችን እግዚአብሔር ብቻ ነው። እርሱ ልንፈራ ይገባል። ስለዚህ በዚህ በጾማችን ወራት አሁን ማታ ቤት ስትገቡ እንዳሳይነት ትንቢተ ኢሳይያስ ምዕራፍ 58 አንብቡ። የማታ ኪ ናችሁ ዛሬ እሱ የማታ ምግባችሁ እሱ። ትንቢተ ኢሳይያስ ምዕራፍ 58 ከቁጥር 1 ጀምሮ ስታነቡ እኔ የመረጥኩት ጾም ይሄ ነው፣ እኔ የምወደው ጾም ይሄ ነው፣ እኔ የማልፈልገው ጾም ደግሞ ይሄ ነው ብሎ ያስቀምጣል። ይሄ ለሁል ጊዜው ትምህርት የሚሆን የመጽሐፍ ቅዱስ ቃል ነው። እኛ ወደን ፈቅደን ስንራብ ሳይወድ ሳይፈቅድ የሚርበው ወገን ደግሞ አለ። እሱን መዘከር፣ እሱን ማስታወስ በጾማችን ወራት ያስፈልጋል እንጂ እንደ ባንክ ሲስተም የተውነው ቁርስ ወይም ምሳ ላይ ወይም መክሰስ ላይ ተደምሮ እንዲመጣ መጾም የለብንም። አልበላም ያልነው ቁርስ የኛ አይደለም። ስለ እግዚአብሔር፣ ስለ ማርያም፣ ስለ መላእክት፣ ስለ ቅዱሳን፣ ስለ ተክልዬ እያሉ የሚጣሩ የእግዚአብሔር መልእክተኞች አሉና ስለነሱ የሚደርስበት መንገድ እንፈልግ። እኔ ወድጄ የተራብኩት ሳይወድ የሚራብ ወገን አለ። ስለዚህ እጆቼን ለተራበ መዘርጋት ይኖርብኛል። በጾማችሁ ያሰባችሁት ነገር የሚሳካበት፣ የነካችሁት ሁሉ የሚባረክበት፣ የልቦናችሁ ፈቃድ የሚፈጸምበት፣ ከመቅደሱ እግዚአብሔር ረድኤት በረከት የሚልክበት፣
ጸሎታችሁ ምላሽ የሚያገኝበት፣ በጾማችሁ የስጋችሁንም የነፍሳችሁንም ቁስል የምትፈውሱበት፣ ደስ ብሏችሁ የምትኖሩበት፣ በስግደት እያሳለፋችሁ ስብራታችሁን የምትጠግኑበት፣ ከባዘናችሁበት የምትመለሱበት ወቅት እንዲያደርግላችሁ፣ ከሁሉ በላይ ደግሞ እርሱን በመፍራት በፍርሃት ሆናችሁ የምትመላለሱበት፣ ለሕጉ ለትእዛዙ ቀናተኛ የምትሆኑበት ጊዜ እንዲሆንላችሁ ከልብ እመኛለሁ። አምኖ ከመካድ ጀምሮ ከመተው፣ በመንፈስ ጀምሮ ስጋ ከመጨረስ፣ ተሰብስቦ ከመበተን፣ ገብቶ ከመውጣት ይሰውረን። የአባቶቻችን በረከታቸው ድል የማትነሳ ረድኤታቸው ጥርጥር የሌለባት ተዋህዶ ሃይማኖታቸው በእኛ ላይ ለዘላለም ጸንታ ትኑርልን። የእናታችን የእመቤታችን የቅድስት ድንግል ማርያምን ጣዕሟን ፍቅሯን በልባችን ምስጋናዋን በአንደበታችን ያኑርልን። እርሱን ፍሩ። ስብሐት ለእግዚአብሔር።